እኔ እዚህ መሆኔ መቆየቴ ምናምን እና ወይ ደግሞ ወደዛ መሄዴ ሌላ ሀገር መቀየሬ አንተን እንዲያስደስተ አልጠብቅም። እውነቱን ስነግር አንተን ፈቃድ አልጠብቅም። ምክንያቱም አሁን እኔ ለየቅል ነው የእናንተ ነገር። እኔ የራሴን ላይፍ ነው የምኖረው፣ አንተም የራስህን ላይፍ ነው የምትኖረው። ደግሞ በመሀላችን ደግሞ ልጅ አለ ሩታ እኮ እኔ ከመሄድ ጋር እኮ አይገናኘውም ይሄ ነገር እኮ። ልጁን ሰተሽ ነው የምትሄጂው? እንደዛ መሆን አይችልም። ምክንያቱም ታውቋለህ ሁሉንም ነገር እኮ። ስለዚህ ልጅን ደግሞ ሰተሽ ማትሄጂ ከሆነ ቢያንስ ራሱን እስኪያቅ ድረስ እዚህ መሆን አለብሽ ሩታ። ልጃችን ራሱን እስኪያቅ ድረስ ማለት ነው። 3 አመትም ይሁን 4 አመትም ይሁን 5 አመትም ይሁን በቃ በደንብ ራሱን እስኪያቅ ድረስ እዚህ መሆን ደግሞ ግዴታ ነው። ልጃችን በራሱ የመወሰን አቅም የለውም። ህግ ነው የሚወስንለት ምናምን እና ህግ ደግሞ የሚወስነው ከኔ ጋር እንዲሆን ነው እስከ 5 አመት ድረስ ገባ። ስለዚህ ይሄንን ነገር ደግሞ እኔ ልጄ ራሱን እስከሚያቅ ድረስና ወይም ደግሞ ህግ እስከሚወስንልኝ ምናምን ብዬ የራሴን ላይፍ ኦርደሩ ማዛባት አልፈልግም። አሁን ላይ ገባ ማለት ከዚህ በኋላ የምሰራቸው ነገሮች ቁጭ ብዬ ጊዜ ማቃጠል አልፈልግም። ደግሞ ራሴ ላይ ፎከስ አድርጌ ብዙ ነገሮች ላይ መስራት ስለምፈልግ ነው እና እዚህ ቁጭ ብዬ ልጄ ራሱን እስከሚያቅ ብዬ ብዙ ራሴን መጉዳት አይኖርብኝም። ምክንያቱም ብዙ ሰዎች ከኔ ህይወት ሊወጡ ፈቃደኛ አይደሉም። ኢቨን ብዙ ነገሮችን አስቤ ነበረ ከዚህ በፊት በተነጋገርነው ነገር ማለት ያው ህግ ፊት ብዙ ነገሮችን ተነጋግረን አንተ እንደምትወጣና እኔ እዛ ቤት ውስጥ እንደምኖር ማለት ነው ማይረብሸኝ ምናምን ብዙ ነገሮችን ተነጋግረን ነበረ። ግን እንዳየሁት ከሆነ አይደለም እዛ ቤት ሄጄ እዚህ ሞኝ ሰላሜን አላገኘሁም። እሱ ችግር የለውም። እኔ እንደማረብሽሽ ቃል እገባልሻለሁ። እኔ ልጄን ነው መጥቼ ማየው። አንቺን መረብሽበት ምንም አይነት ምክንያት አይኖረኝም። ምናልባት ይሄ ነገር እያሰጋሽ ከሆነ ብቻህን አይደለም፣ በጣም በዙሪያ ብዙ ሰዎች ማንም ሰው ያለ እኔ ፍቃድ ወይንም ያለ እኔ እንትን አንቺ ሊረብሽሽ አይችልም። ማንም ሰው ማለት ነው። ኦኬ፣ እስከዛሬ ድረስ አንተ ፈቅደላቸው ነበር የረበሹኝ ማለት ነው? ኖ ሩታ፣ እንደዛ እያልኩሽ አይደለም። ከዚህ በኋላ ግን አንቺ ጋር ማንም አይደርስም ነው እያልኩሽ ያለሁት። እኔ አሁን ይኸውልህ አንተ ፈቀድክም አልፈቀድክም ያንተን ፍቃድ ከመጠበቅ እነሱ አልፈዋል፣ አፈንግጠዋል ማናቸውም እና ያንተን ፍቃድ አይጠብቁም። እሱ ማንም እንደማይረብሽሽ ከፈለግሽ ቤት ገብተሽ አይተሽው የምትረበሽ ከሆነ መውጣት ትችያለሽ ሩታ። ለምን ድጋሚ ሌላ እድል ሌላ ቻንስ ላቃጥል? ከዚህ በፊት እኮ እንደዚህ ብዬ ቻንሴን አቃጥዬ ወቴን እንደዚህ አይነት ነገር ውስጥ የከተትኩበት ነገር በጣም ይጸጽተኛል። በጣም ብዙ ጊዜ መታመን የማይችሉ ሰዎችን እያመንኩኝ በጣም ህይወቴን በብዙ መንገድ ራሴን ጎድቻለሁ። ስለዚህ አሁንም ይሄንን ነገር እንደዚህ እናድርግ እንደዛ እናድርግ እኔ ምንም በቃ ትቼዋለሁ ሁሉንም ነገር።